ሰላም የዚህ ቻናል ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ከብዙዎች ትኩረት ውጭ የሆኑ ነገር ግን በብዙዎች አፍ የሚነገረውን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የህይወት ታሪክ የሚዳስስ ልዩ መረጃ ነው። ከፖለቲካዊ ውጣ ውረዶች ባሻገር ስለራሳቸው ማንነት፣ ያደጉበት መንገድ እና ብዙዎች የማያውቋቸውን አስገራሚ ሁኔታዎችን ዛሬ እንመለከታለን። ቪዲዮውን እስከመጨረሻው አብራችሁን ቆዩ። የቋንቋ ችሎታና ሁሉ ገብነት ዶክተር አብይ አህመድ በኢትዮጵያ ውስጥ ብቻ ሳይሆን በሀገር አቀፍ ደረጃ በሰፊው ከሚታወቅባቸው ነጥቦች አንዱ የቋንቋ ክህሎታቸው ነው። በአፋን ኦሮሞ፣ አማርኛ፣ እንግሊዘኛና ትግረኛ ጨዋታ በሚመስል ሁኔታ አቀላጥፎ መናገር ይችላሉ። ከዚህም በተጨማሪ በቴክኖሎጂና በሳይበር ደህንነት መስክ ትልቅ ዕውቀት ያላቸው መሪ መሆናቸውን የቅርብ ጊዜ ታሪካቸው ይመሰክራሉ። በወታደራዊ ሳይንስ የደረሱበት ከፍተኛ ደረጃ ብዙዎች በፖለቲካዊ መሪነታቸው ቢያውቋቸውም ዶክተር አብይ አህመድ በወታደራዊ መዋቅር ውስጥ እጅግ ረጅምና ጠንካራ ቆይታ ነበራቸው። በሰላም አስከባሪነት ተሳትፏል። እንዲሁም በኢንፎርሜሽን አርኪቴክቸር እና በኮምፒውተር ኢንጂነሪንግ ሁለተኛና ሶስተኛ ዲግሪያቸውን PhD በማጠናቀቅ አካዳሚውን ዓለም የዘለቀ ስኬት አስመዝግቧል። የግብርናና የተፈጥሮ ፍቅር ጠቅላይ ሚኒስትሩ በጠቅላይ ሚኒስትር ጽህፈት ቤት ግቢ ውስጥ እና በልዩ ልዩ አካባቢዎች አትክልቶችና ፍራፍሬዎችን በራሳቸው እጅ ማልማት ይወዳሉ። ለነገ አረንጓዴ አሻራ መርሃ ግብር መነሻ ከሆኑ ውስጥ አንዱ የራሳቸው የተፈጥሮ ፍቅር እንደሆነም ይታመናል። የማለዳ ንቁነትና የሥራ ዲሲፕሊን ዶክተር አብይ አህመድ እጅግ በጣም በጠዋት በመነሳት ቀናቸውን የሚጀምሩ ሲሆን ቀኑን ሙሉ በሚኖራቸው ውሎ አስቀድመው ማቀድ ጥብቅ የሥራ ዲሲፕሊን ይከተላሉ። የኮሪደር ልማትና የከተማ ትራንስፎርሜሽን እሳቤ አዲስ አበባና ሌሎች የሀገሪቱ ከተሞች የዘመናዊ ዓለም ከተሞች ተወዳዳሪ ለማድረግ የሚያስችል ግዙፍ የኮሪደር ልማት ፕሮጀክቶችን በቀጥታ በመንደፍና በመከታተል የሚታወቁ ዶክተር አብይ አህመድ በስነ ህንጻና በከተማ እቅድ ላይ ያላቸውን እይታ በተግባር አሳይተዋል። የመስራት አቅምና የማይቋረጥ ትዕግስት በተለያዩ ግፊቶችና ውስብስብ የፖለቲካ ውጣ ውረዶች ውስጥ እንኳን ግባቸውን ሳይለቁ የመጓዝ አቅማቸውን ተቀናቃኛቸው ሳይቀሩ የሚሰክሩላቸው ሀቅ ነው። የቤተሰብ ህይወትና ሚዛናዊነት ከፍተኛ የሥራ ጫና ጋር የቤተሰብ ህይወታቸው ሚዛናዊ በሆነ መልኩ ለመምራት የሚያደርጉት ጥረት ከትዳር አጋራቸው ከእማማ ዝናሽ ጋር ያላቸው ጠንካራ ትብብር ያው የሚደነቅ ጉዳይ ነው። የዛሬው ዝግጅታችን ይህን ይመስል ነበር። ስለ ዶክተር አብይ አህመድ ያላችሁን ሐሳብና አስተያየት በኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጉን አትርሱ። አዳዲስና አስገራሚ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ሰላም ሁኑ።